እዚህ ቦታ እገኛለሁ ብዬ አንድም ቀን አስቤው አላቅም። ኢትዮጵያን ወክላ በቁንጅና ዓለምን ያስደመመች ሞዴሏ ሀሴት ደረጀ። ቁንጅና ውድድር ያን ያህል ኢትዮጵያ ላይ ትኩረት አይሰጥም። ቁንጅና ላይ ትኩረት ቢደረግም ቁንጅና ውድድር ላይ በተለይ ደግሞም ውበትን ራስን አያያዝ ዙሪያ ብዙዎቹ ትኩረት ሲሰጡም አልተስተዋለም። በርካቶቹ ጥናት ሲያደርጉም የኢትዮጵያ ውበት ልዩ ሆኖ ሳለ ግን የአመጋገብና የኑሮ ችግር እንደሆነ ሲገልጹም ተስተውሏል። በርካታ ቁጥር ያላቸው ኢትዮጵያኖች በተለይ የኑሮ ጉዳይ እንጂ በጣም ውብና ማራኪ እንደሆኑም ነው። በተለያዩ ሚዲያ ፕላትፎርም ላይም በቀረቡት በተደረጉት ጥናትም የኢትዮጵያውያን ሰዎች በጣም ውብና ከአፍሪካ አንደኛ እንደሆኑም በደረጃ መቀመጣቸውም የምታወስ ነው። ታዲያ ለዚህም ነው ኢትዮጵያውያኖች በጣም ያምራሉ፣ ግን ችግሩ የኑሮ ችግር እንደሆነ ጭምርም ነው። ኢትዮጵያዊ ደና ኑሮና ደና ምግብ ሲጀምር በጣም መልኩ ፊቱ ይጠራል በማለትም ነው። በጣም የኑሮ ጉስቁልናና የኑሮ ችግር ነው። አመጋገብ ምን ያህል ፊት ላይ ተጽዕኖ እንደሚያሳድርም በርካታ የጥናት ባለሙያዎችም ሲገልጹም ተስተውሏል። ምክንያቱም አንድ ሰው ሀብታም ከመሆኑ በፊትና ሀብታም ከሆነ በኋላ የነበረው የፊት ለውጥ ራሱ ይገርማል። አብዛኞቹ ለአብነት ያክል ዲያስፖሮች ከኢትዮጵያ የወጡት ዲያስፖራዎችን ማየት ይቻላል፣ ፊታቸው ምን ያህል እንደጠራና እንደሚያምር። ለዚህም ነው ኢትዮጵያ ውስጥ ደግሞ ባለሀብቶች የተሻለ ኑሮ የሚኖሩትም ያምርባቸዋል። ለዚህም ራስን አያያዝ፣ ራስን መንከባከብ ደግሞ ለዚህ ለማድረግ በርካቶቹ የኢኮኖሚ ችግር ውስጥ ስላሉ እንጂ በጣም ውቦችና መልከ መልካም እንደሆኑ ጀምረም ነው። ጎብኚዎችም ይመጣሉ። ኢትዮጵያን ከልብ ነው የሚወዱት። የተለያዩ ዓለም ክፍል ይዞራሉ። ግን ኢትዮጵያ ላይ የመጡት ጎብኚዎች ኢትዮጵያን ከልብ እንደሚወዱ ጀምረም ነው። ሁሌም ሜናዋ ልዩ ነው። ኢትዮጵያ የራሷ ቋንቋ፣ ባህል፣ ታሪክ ያላት የአመጋገብ ስርዓት ያላት ሀገር ነች። በተለይ ደግሞ ፈሪሃ እግዚአብሔር ዙሪያም እጅግ አስገራሚ ሀገር እንደሆነች ጀምረም ነው። ለዚህም ነው ብዙዎች በቁንጅና ዓለም ላይ ወጥተን እናሸንፋለን ብለው አንድም አስበው አያውቁም። ምክንያቱም ከዚህ በፊት በቁንጅና ኢትዮጵያን ወክሎ ዓለም ላይ ያስጠራ ሰው የለምና። ለምሳሌ አሁን በሩጫ ኢትዮጵያኖች ወክሎ ኢትዮጵያን ሲያስጠሩ ከዛም የተነሳ በሞራል በርካቶቹም ሲሰሩ ይስተዋላል። ግን በሀገራችን በቁንጅና እንደዚህ ዓለም መድረኮች ላይ ወክሎ ያሸነፈ ሰው ስለሌለ ብዙም ተስፋ አልተደረገም ነበር። ይህ ነገር ቀላል ተጽዕኖ አላሳደረም። ግን በይቻላል መንፈስ በጣም በሚገርም ሁኔታ ሀሴት ደረጀም ላይ ተጽዕኖ የፈጠረውን ያን በይቻላል መንፈስ አልፋ ለዚህ ክብር እንደበቃች ጀምረም ነው። ኢትዮጵያዊቷ ቆንጆ ዓለምን ያስደመመች ከአፍሪካ አንደኛ የወጣች ከዓለም ደግሞ ሁለተኛ የወጣች የምንጊዜም ውቦች መካከል ዓለምን ሚስ ወርልድ ላይ ሁለተኛ የወጣች ሚስ ወርልድ ሀሴት ደረጀ በማለትም ነው በርካቶቹም እየገለጹ ያሉት። በጣም የሚገርመው ትችላለው መንፈስ በይቻላል መንፈስ ስትንቀሳቀስ እንደነበረ ጀምረም ነው። እሷ ያለች ያለችው ዓለም አቀፍ በአፍሪካ ሁለት የቀሩት ከአፍሪካ አይጉር አንዱ ይምረጥ በመባልበት ሰዓት ላይ እጅግ በሚያስደንቅ ሁኔታ ንግግሯን ያደረገችው እውነታን ነው ያስቀመጠችው። ቁንጅና ውድድር ቁንጅና ይታያል፣ አቋም ይታያል፣ ከዛም ደግሞ አይምሮ ነው የምታየው። የአስተሳሰብ ደረጃ እጅግ ይገርማል። የአገላለጽ ልዩነት እጅግ ልዩ እንደነበረ ጀምረም ነው። ሀሴት ደረጀ በአገላለጽም በምንም ነው በርካቶችን ያስደመመችው። እጅግ የሚገርመው ንግግሯ አንድም ቀን እዚህ ይገኛለሁ ብዬ አስቤ አላቅም። አልፎም ደግሞም በጣም በሚገርም ሁኔታ የገለጸችው እጅግ ዓለምን ያስደመመ ነው። ኢትዮጵያ የተለያዩ ኢትዮጵያ ውስጥ ያሉትን መገኛ ስፍራዎችን እጅግ አስገራሚ በሆነ መልኩ ኢትዮጵያን በዓለም አቀፍ መድረኮች ላይ ያንጸባረቀችበት ሁኔታም ነው። ብቻዋን አንድ የቱሪስት መስህብ እንደሆነ ጭምርም ነው አሁን በርካቶች እየገለጹ ያሉት። ሀሴት የተነሳ በርካቶች ቱሪስቶች ወደ ኢትዮጵያ እንደሚመጡ ምንም ጥርጥር እንደሌለ ጭምርም ነው። በዓለም አቀፍ መድረኮች ላይ ኢትዮጵያን ያስጠራች በተለያዩ ቴሌቪዥን ቻናሎች በቀጥታ ስርጭት ላይ ዓለም ላይ በርካቶች በጉጉት ሲጠባበቁ የነበሩት ውድድር እኛ ሀገር ባይለመድም ሌሎች የዓለም ክፍሎች ሆን ብሎ በጣም በሚገርም ሁኔታ ቴሌቪዥን መስኮት ላይ ነበር ተጥዶ የተከታተሉት። በተለይ ኢንዲያ ውስጥ እጅግስ በሚያስገርም ሁኔታ። ለዚህም ነው ኢትዮጵያ ያን ሁላ ፈተና ተቋቁማ ሁለተኛ ከዓለም የወጣችበት እጅግ አስገራሚ ነው። ሀሴት ደረጀ ብቻዋን አይደለችም። ኢትዮጵያም ይሏት ነበር። እዛ ያሉት እንዳለ እሷን ስጠሯት የነበሩት ኢትዮጵያ ብሎ ነው። በሀገሯ ነው፣ ሀገሯን ነው ያስጠራቸው። ይቺ ልጅ ሀሴት አይደለችም የሄደችው፣ ኢትዮጵያ ነች። ብቻዋን ሙሉ ህዝብ ሚሊዮን ወክላ ነው የሄደችው ማለት ነው በርካቶቹም እየገለጹ ያሉት። እጅግ ይገርማ ደንቃለም። ትውልዷና እድገቷን በማስመልከት በአዲስ አበባ ተወልዳ ያደገች ሀሴት ደረጀ ሞዴልም ሆናለሁ ብላ አስባ እንደማታውቅ ጀምረም ነው
በዛ ላይ ደግሞ የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ተማሪ እንደሆነች ጭምርም ነው። ትምህርቷም ላይ ጎበዝና ጥናት የምታደርግ በደንብ ልዩ ትኩረት የምታደርግ በጣም ጨዋና ስርዓት ያላት ልጅ እንደሆነች የቅርብ ጓደኞቿም ሲናገሩም ተስተውሏል። በተለይ ስርዓቷ በጣም ልዩ እንደሆነ ጭምት፣ በዛ ላይ ደግሞ ትህትናዋ እጅግ ልዩ እንደሆነ ጭምርም ነው። ባህሪዋ ልክ መድረክ ላይ እንደምታዩት ነው። ከማንም ሰው ጋር ስትግባባ በትህትና ነው እንጂ በጉራና በትዕቢት አይደለም በማለትም ነው በርካቶቹም የገለጹ ያሉት። በጣም ስርዓት ያላትና ጠንቃቃ ልጅ እንደሆነች ጭምርም ነው። ለዚህም ነው በተለይ ለዚህ ክብር በቃለሁ ብላ አስባም እንደማታቅ ጭምርም ትህትናዋ ምን ያህል ትሁት እንደሆነች ለዓለም አቀፍ ሕዝብ ነው ያስመሰከረችው። ያ ንግግሯ ደግሞ በጣም ከፍተኛ ውጤትም ላይ ውበቷም ላይ እንዲጨመር ተደርጎላታል። ሀሴት ደረጀ አንድም ቀን አስባ እንደማታቅ ጀምረም ነው። ትንሽ ግን እያደገች ስትመጣ ሞዴሊንግ ልሞክር የሚል ሀሳብ መጥቶባት እንጂ አንድም ቀን በዓለም አቀፍ መድረክ ወጥታ እዛ ደረጃ ላይ እንደምትበቃ አስባ እንደማታቅ ጀምረም ነው። ይህ ደግሞ እጅግ አስገራሚ ንግግሯ እንደሆነ ጀምረም ነው። በርካቶች አይሆንም ያሉት ነገር ሲሆን ይስተዋላል። ባልተጠበቀ ጊዜና ሰዓት ይቺ ልጅ የምታስብበት መንገድ አይደለም ከዓለም ከኢትዮጵያም ደረጃ ውስጥ መግባትም ከባድ እንደሆነ ነበር አድርጋ ስታስብ የነበረው ግን በጣም ልዩ በጣም እግዚአብሔር ያየላት ነገር እጅግ ልዩ እንደሆነ ጭምርም ነው። ለእሷ የተባለላት የእንጀራ በር እጅግ ልዩ እንደሆነ ጭምርም ነው። ለዚህም ነው ብዙ ሰዎች ተስፋ መቁረጥ የለባቸውም፣ ከእሷ መማር አለባቸው። ጽናት ያስፈልጋል። ያስተላለፈችው መልእክት ብዙዎች ተስፋ መቁረጥ ውስጥ ሆኖ ላሉት በተለይ ለበርካታ ቁጥር ያላቸው ለኢትዮጵያኖች ብቻ ሳይሆን ዓለም ላይ ላሉት በቴሌቪዥን መስኮት ለሚከታተሉትም ነው። ምክንያቱም አንድም ቀን እዚህ እደርሳለሁ ብዬ በፍጹም አስቤ አላቅም። እድገቴም አጠቃላይ ያለው ነገር ላይ በጣም ባልተጠበቀ ጊዜና ሰዓት እዚህ መገኘቴ እጅግ አስገርሞኛል በማለትም ነው የገለጸችው። ይህ ደግሞ ዳኞችንም ዓለም ሕዝብንም ነው እጅግ ያስገረመው። ይህ ማለት ከባድ በጣም በርካቶችን የሚያነሳሳ ይቻላል የመንፈስ የሚያመጣ እንደሆነ ጭምርም ለበርካቶች አርአያና ተምሳሌት እንደሆነ ጭምርም ነው በርካቶቹም የገለጹ ያሉት። ኢትዮጵያ ምን ያህል ውብ፣ ኢትዮጵያ ላይ ምን እንደሚገኝ፣ ኢትዮጵያ የቱሪስት መስህብ እንደሆነች፣ ኢትዮጵያን ሰምቶም አይቶም ለማያውቁት ደግሞ ምስክር እንደሆነች ጭምርም በርካታ ቁጥር ያላቸው ወደ አውሮፕላን ስትገባ በከፍተኛ ሞራል የኢትዮጵያ ውብ፣ የአፍሪካ ውብ፣ የዓለማችን ቆንጆ እያሉ ሲጠሯትና ሲያወድሷትም ተስተውሏል። በጣም የሚገርመው በዚህ በውበቷ በርካቶችን ያስደመመች ሀሴት ደረጀ ወደ አገር ቤት መጥታለች። ስትመጣም አቀባበል ተደርጎላታል። ከአባም እንዳለበሷት ጭምርም የወጡት መረጃዎች ያሳያሉ። ብቻዋን የቱሪስት መስህብ እንደሆነችም ነው በርካቶችም እየገለጹ ያሉት። የኢትዮጵያ ድምቀትና አርማ ዓለም ላይ ኢትዮጵያን ያስጠራች እንዲሁም ኢትዮጵያ ተብላ የተጠራች እጅግ አስገራሚ ምን ያህል ተጽዕኖ ፈጣሪ እንደሆኑ ጭምርም ነው። በእያንዳንዱ ዘርፍ ሀገራቸውን የሚያስተዋውቁት ሰዎች እጅግ ሊመሰገኑ ይገባሉ። በተለያዩ በስፖርት ዘርፍም በዓለም አቀፍ መድረኮች ኢትዮጵያን የሚያስጠሩት ለቱሪስት መስህብ ስለ ኢትዮጵያ ሰምቶ ለማያውቁት እጅግ አስገራሚና ልዩ መልእክት እንደሆነ ጭምርም በተለይ ደግሞ በቱሪስት መስህብ ዙሪያ እጅግ የጎላ ሚና እንደሚጫወቱ ጭምርም ነው በርካቶቹ የገለጹ ያሉት። በአንድ ድንጋይ ሁለት ወፍ ነው ነገሩ። አንድ ለሀገራቸው ሽልማት ይዞ መጣሉ፣ ሁለት ደግሞ ሀገራቸውን ያስጠራሉ፣ ኢትዮጵያን ያስተዋውቃሉ፣ የኢትዮጵያን ባንዲራ ከፍ አድርጎ ለዓለም ያሳያሉ በማለትም ነው በርካቶቹ የገለጹ ያሉት። እነዚህ ጀግኖች ናቸው። ጀግንነት በብዙ መልክ ይገለጻል። ሀገርን ወክሎ ሀገርን ከፍ ማስደረግ፣ በስራ ሰርቶ ሀገርን ማስጠራት፣ በተግባር ማሳየት እንደሆነ ጭምርም ነው። ለዚህም ነው ለብዙሃን ለቀጣይ ለኢትዮጵያ ሞዴሎችም ተምሳሌትና አርአያ እንደሆነ ጭምርም ነው። ስትመለስም አቀባበል እንደተደረገላት የወጡት መረጃዎችን በማስመልከት አጠቃላይ ሀሴት ደረጀ በአሁኑ ሰዓት የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ እንደሆነች ጭምርም ነው። ስርዓት ያላት ጭምት፣ በትምህርቷም ታታሪና ጎበዝ እንደሆነች ጭምርም፣ ለትምህርቷም ልዩ ቦታ የምትሰጥ ትምህርቷንም እየተከታተለች ነው። ቁንጅና ወይም ሞዴልነት ስትሰራ የነበረችው ማለትም ነው ቅርብ ጓደኞቿም ሲገልጹ የነበሩት። ጎበዝና በጣም ትኩረት የምትሰጥ ትምህርቷን የምትወድ ሀገሯን የምትወድ ሰው አክባሪ እንደሆነች ጭምርም ነው በርካቶቹም ስለሷ እየገለጹ ያሉት። አጠቃላይ እንግዲህ ኢትዮጵያን በቁንጅና በመወከል ከአፍሪካ አንደኛ በመሆን ከዓለም ሁለተኛ በመሆን ኢትዮጵያን ያስጠራች እጅግ አስገራሚዋ ሀሴት ደረጀን በማስመልከት እንግዲህ በአዲስ መልኩ ማለት ይቻላል እንግዲህ ኢትዮጵያ እስካሁን ድረስ በቁንጅና በዓለም አቀፍ መድረኮች ኢትዮጵያን ያስጠሩት ያው ብዙዎቹ ቢወዳደሩም ያን ያህል ጥሩ ወይም አመርቂ ውጤት ማምጣት አልቻሉም። ይችኛዋ በጣም በሚገርም ሁኔታ እንግዲህ ታይቶም ተሰምቶም በማይታወቅ ሁኔታ
ኢትዮጵያን ወክላ እንግዲህ ከአፍሪካ አንደኛ በመሆን ደግሞም ከዓለም ሁለተኛ በመሆን እጅግ ያጠናቀቀችበት እጅግ አስገራሚ ነው። በኢንዲያ በተደረገው ውድድር ሚስ ወርልድ ውድድር ላይ ሁለተኛዋ የዓለማችን ሚስ ወርልድ እንደሆነች ጭምርም ነው። ሀሴት ደረጀን በማስመልከትም ለእናንተ አጠር ባለ መልኩ ይዘንላቸው መጣ ነው። ሀሴት ደረጀ አጠቃላይ እንግዲህ የህይወት ውጣ ውረዷን ታሪኳን በማስመልከትም ነው እዚህ ደርሳለሁ ብላ አስባ እንደማታቅ ጭምርም ነው። ለዚህ ክብር እበቃለሁ ብላም አስባ እንደማታቅ ጭምርም እጅግ ያስተላለፈችው መልእክት የብዙሃንን ትኩረትና ቀልብ ልስብ እንደቻለ ጀምረም ዓለም ላይ መነጋገሪያ ካደረጓት ከውበቷም አልፈው ንግግሯ እንደሆነ ጨምረም ነው የወጡት መረጃዎችን በማስመልከትም ለእናንተ ይችላቸው መጣሁት። ሚኪ ነኝ። ይህ እንግዲህ ሚኪያስ ኒውስ ነው። ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃን ያገኙ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ማበረታታቱን እንዳይረሱ። በዛሬው መሰናዷችን ስለ ሀሴት ደረጀን ይመስላል። በቀጣይ መሰናዷችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።